ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ ወይ? ያላችሁበት እና ውድ ተመልካቾቼ ማለት ነው እንደምታዩት ምንድነው መሰላችሁ የሚባለው የእንጨት ቅቤ ነው አይደለም፣ ስሙ ጠፋብኝ። ሌላ ነው አዛሚሮ የሚባለው ሌላ ነው ለካ። ይሄ ግን ሌላ ነው ስሙ። ሰላም እና ለማንኛውም አትክልታችንን ላስጎበኛችሁ ነው። እስከ መጨረሻው ጋር እኛ ጋር ሆናችሁ ማሳያችሁን በሙሉ መመልከት ትችላላችሁ። እንግዲህ በሀገራችን በመካነ ሰላም የአትክልት ስፍራ ብቻ ያለማነው የአትክልት ስፍራ ብቻ አለ ማለት ነው። እንደዚህ አምሮ ተውቦ አሁን ፍሬ ጀምሯል። እንግዲህ በሁለተኛ አመቱ ማለት ነው። የመጀመሪያ አመት አሳይቻችሁ ነበረ። አሁን በቃ ይሄ ሙሉ ለሙሉ ይሄ የምታዩት ግቢ የአትክልት ስፍራ ብቻ ነው። ምንም የሌለ ነገር የለም። አትክልት የተባለ በሙሉ ከቡና እስከ አቮካዶ፣ ከአቮካዶ እስከ ፓፓዬ፣ ሙዝ፣ ቡና፣ አቮካዶ፣ አዛሚሮ፣ የእንጨት ቅቤ ምናምን የሚባሉት አፕል፣ በተለይ አፕሉ በጣም በርከት ያለ ነው። ከተማ ላይ እኔ በብዛት ፍሬ እስካሁን ድረስ የሚሰጥ ያየሁት ሸኮራ ባለ ግን እንትን ነው አፕል በአመቱ በሁለት አመቱ ፍሬ ይሰጣል። ዛፍ ግን የለውም። ዛፍ እንዲያበጅ ከላይ እንትን ይገረዛል። ሰዓት አለው። በዛ ሰዓት ሲገረዝ ቅጠል ያበዛል ማለት ነው። ከዛ ውጭ ያለ ቅጠል ግንዱ ላይ አበባ ይዛል ማለት ነው አፕሉ። እና እንደምታዩት ይሄ የምታዩት ትልልቁ ዛፍ ውስጡ በሙሉ አበባና ፍሬ ነው። አበባና ፍሬ ነው። ደግሞ አሁን ላይ የበልግ ዝናብም ስለጣለ ፍሬ እየያዘ ነው ማለት ነው። በደንብ ፍሬ እየያዘ ነው። ሁሉንም አሳያችኋለሁ ውስጥ ማለት ነው። እና እስከ መጨረሻ አይታችሁ ሙዛ እንትና ይሄ የምታዩት ውስጥ ይታያችኋል ብዬ አስባለሁ። በእጄ እያሳያችሁ ነው። ግን ሙሉ በቅጠሉ ስር አበባና ትንንሽ ፍሬዎች አሉ። ያው እየበላንለትም ነው። በእርግጥ እያፈራ ነው። ይሄ ሁላችሁ እንግዲህ ይታያችኋል ብዬ አስባለሁ። ወላሂ ልጆች በቃ እንደውም ሳይደርስ ተስር እየቆረጡብኝ አሁን እየተጣላን ነው። ልጆች ጋር እየተጣላን ነው እየቆረጡብኝ። ስለዚህ ይኸው ማየት ማመን ነው። በሀገራችንም እንደዚህ አይነት የሚያምር አትክልቶችን እንትን ብለው ተንከባክቦ ከመብላ አልፎ ገበያ ላይ የሚደርስበት አጋጣሚ ላይ ነው ያለነው። አልሐምዱሊላህ ሰው የለፋበትን እንደሚያገኝ ነው። የጣረውን የለፋውን እንደሚያገኝ ምንም ጥርጥር የለውም። እንግዲህ ማየት ማመን ነው። የሆነ ሰዓት አስጎብኝተናችሁ ነበረ። ዛሬ ደግሞ በድጋሜ ያው ልጆች እየቆረጡ እየበሉ ምን ብለህ ቆረክ እየተጣላን ነው። ለምን ትንሽ እንኳን በደንብ ያፍራ እያልን እየተጣላን፣ ግን እዛ ስፍራ ትሄዱ በቃ ይቆርጣሉ፣ ይበላሉ። ይሄን ይመስላል እንግዲህ። ይዩ እናንተም ሀገራችሁና ጥሩ ግቢ ጥሩ እንትን ሙባረክ ትችላላችሁ። አትክልት ማለት ነው። ምን እያላችሁ ነው? አራስ ቆርጠህ ለህጃ ቁርጥ እያልሽ ዝም በይው። በጥፊ ብለሽ ወሬ ዘተረክ። እኔ ደውዬ ነው የምነግረው ላብ እንዴ ቁርጥ ትለዋለች።